እኔ የእስልምና እምነት ተከታይ አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። በዚህ ጉባኤ እንድገኝ ስለጋብዛችሁኝም በጣም አመሰግናለሁ። የሜንስትሪሙ ትርክት የክርስቲያን መንግስት ታሪክ፣ ኢትዮጵያ ክርስቲያን እየተባለ በብዙ ነገር ተገልጿል። እኔ አንድ ኦርቶዶክስ እምነት ተከታይ ነኝ። ቤዚካሊ ፋሚሊ ከደቡብና ከአማራ ቅልቅል ናቸው። ኢትዮጵያን ብዙን ዞር ያለው ቤዚካሊ ደቡብ ኦሮሚያና አማራ ክልል ኖር ያለው ሰርቻ ያለው ህዝቡን በመጠኑ እረዳለሁ። ቤተክርስቲያን ውስጥም በዝርዝር አገልግያለሁ፣ በክህነት ደረጃ ጭምር አገልግያለሁ እና አሁን አምጬ ወጥቻለሁ። አምጬ የወጣሁበት ምክንያት ይሄው ነው፣ ሌላ የለውም። ጀስት እውነቱ ቤተክርስቲያን ውስጥም ያለው ነገር ጥያቄ ስላለኝ ማለት ነው። ጥያቄ አለኝ ብዬ ስወጣ መጀመሪያ ጥያቄውን የውስጥ ላይ ዳያሎግ የማድረግ ነበረ ሙከራዬ ከሚመለከታቸው ጋር። ዳያሎጉን ግን ቀጥታ እንደ ክህደት ወይም እንደሌላ የመቁጠር ዝንባሌ ስለነበረ ውስጥ ሆኜ መስራትም መነጋገርም ያልቻልኩት ፋይናሊ ምንድነው ለቤተክርስቲያንም አልጠቀማትም። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች፣ ታላቅ ነች፣ ወዘተ 3000 ዓመት ተብሎ የሚተረከው የክርስቲያን መንግስት የሚባለው ለኦርቶዶክስ ቤተክርስቲያንም አልጠቀማትም። በደንብ ከገመገማችሁ ታውቁታላችሁ። ቤተክርስቲያን ጭምር እየጎዳ ያለ የተሳሳተ ትርክት ነው። ቤተክርስቲያን የጠበበችው፣ ቤተክርስቲያን ዛሬ ያለው ችግር ውስጥ የገባችው በዚህ ትርክት ምክንያት። ኦርቶዶክስ የአማራ ነች፣ ኦርቶዶክስ የነገስታት ምናምን ተብላ ፖለቲሳይዝድ ሆነች። ይህም ደግሞ ከሮም ቸርች ጋር ታውቁታላችሁ። ሮም ፖለቲካል ተሳትፏ ትልቅ ነው። ከዛ ጋር ተያይዞ ሮም ውድቀቷም ከዚህ ጋር የተያዘ ነው ተብሎ ታውቁታላችሁ የሚተረከው እና አሁን ይሄንን ፐርስፔክቲቭ እንድታዩት ፈለግኩኝ። መድረክ አቅራቢዎችም እዚህም ተማሪዎች ወደፊት እንደው ኦርቶዶክስ ቸርች የዛ ታሪክ ባለቤት አድርጋችሁ አትቁጠሩት። ተራኪዎቹ ናቸው እንድንቆጥር የፈለጉት፣ ጸሐፊዎቹ እነ ስርግው ወይም ምንላቸው። ምናልባት መስፍን ወልደ ማርያም እዚህ ጋር ጥሩ አቅጣጫ ሰጥተዋል። መስፍንም መታሰብ አለባቸው። በላጵሶ መንገድ መስፍንም መታየት ያለባቸው ይመስለኛል። ትርክቱ ትክክል ነው ወይ ብለው መክሸፍ እንደ ኢትዮጵያ ታሪክ ብለው ያቀረቡት እኮ ኢንክሉሲቭ አይደለም። ኢንክሉሲቭ ላለመሆን ሆን ተብሎ ተሰርቷል። የመስፍን አቀራረብ ኢንክሉሲቭነት ዝም ብሎ ቅድም አይ ቲንክ ሁሴን ይመስለኛል ያቀረበበት ነገር ሄጂሞኒ ሆን ተብሎ ለሆነ ፕሮጀክት የተሰራ ነው። ያ ፕሮጀክት የኢትዮጵያ ፕሮጀክት አይደለም። ይህንን አሁን ማስረዳት ጊዜ ወስድብኛል፣ ይቅርና ግን ለኢትዮጵያ ተብሎ የተሰራ አይደለም። ቤዚካሊ ክብረ ነገስቱ ደራሲ ወሊስ በጅ እንዳለው ሞር አይሁድ ነክ ሶርስ ያለው የአይሁድ ኢንተረስት ያለው ሰው የጻፈው የሜንስትሪም ናሬሽን ነው። ስለዚህ የኦርቶዶክስ ኢሹ አይደለም፣ የኦርቶዶክስ ፕሮጀክት አይደለም። ኦርቶዶክስን እዛ ውስጥ ጠልፈዋታል፣ እዛ ውስጥ አኮስምነዋታል፣ እዛ ውስጥ ፖለቲሳይዝ አድርገው የመንፈሳዊ ወይም የሃይማኖት ስራውን ትተው ወደ ፖለቲካ ስራ አስገብተዋታል። እና ይሄንን እኛም አልተግባባንም። በዚህ ጉዳይ የምንነጋገር የኦርቶዶክስ ተከታዮች ይሄን አንደርስታንድ አድርጋችሁ ስለ ሙስሊም ስትሰሩ፣ ስለ አረብኛ ምንጮች ስትሰሩ አትፍሩት። ኦርቶዶክስ ውስጥም ገብታችሁ የሆነ ስፕሊቶች አሉ፣ ስንጥቃቶች አሉ፣ መለየት ያለባችሁ። ቶታሊ የኢትዮጵያን ናሬሽን የሚቀበለው ኦርቶዶክስ ብዙ አይደለም። ለዛ ነው የትግራይ ለብቻው የሚገነጠለው፣ የኦሮሚያ ለብቻው ኦርቶዶክስ ሲኖዶስ እያለ ክፍፍል የመጣው ናሬሽኑ ስላላግባባን ነው። ገና ይቀጥላል። እኔ እንዳንድ ኦርቶዶክስ ምነግራችሁ ይሄ ኦርቶዶክስ ውስጥ የተፈጠረው ልዩነት ገና ነው። በመቻቻል በመጋባባት ነው ያለ እንጂ አሁን ያንን ሜንስትሪም ናሬሽን እንቀጥል የሚሉ ካሉ አሁንም ይቀጥል እንዲፈልግ የሚሰሩ አካላት ካሉ ኦርቶዶክስ ውስጥ ያለው መከፋፈል ገና ስለሚቀጥል ይሄንን ተረዱት ለማለት ፈልጌ ነው። ተረዱት እና በደንብ በድፍረት ማንም እንግዳ የለም ኢትዮጵያ ውስጥ። ማንም ዲስኦን የሚደረግ በሆነ ሰው የሚሰጠው ማንነት የለም። ሁሉም ሰው የኢትዮጵያ ባለቤት ነው። ትንንሽ ነገርም ፖዚቲቭሊ ስንጽፍ አልነጃሺ ኢትዮጵያ ውስጥ በእስልምና ንጉስ የነበረ ሰው ብሎ መናገር ምንድን ነው የሚያጋጨን ብለን ስንናገር በጣም እንግዳ ይሆንባቸዋል። ያ እንግዳ የሚሆነው በደንብ ስላልተጻፈ ነው። የሬዚስታንስ ጽሁፍ አፕሮች አለ። ሬዚስታንሱን ተውትና ኦውነር ሁኑ። እኔ እዚህ ላይ የምትጽፉ ሰዎች አይ ዶንት ኖ ቃላቱ ትንሽ ላይመቻችሁ ይሁን አላቅም። እንደ ኦውነር የኔ ኢትዮጵያ ብላችሁ ሙሉ የግራኝ አህመድ የኔ ኢትዮጵያ፣ ግራኝ አህመድ ንጉሰ ነገስት ዘኢትዮጵያ ብላችሁ ነው መጽሐፍ። እኔም እንደዛ ሞክሬያለሁ። ትንሽ ግራኝ አህመድ ወይም ኢማም አህመድ ኢትዮጵያ ንጉሰ ነገስት ከዚህ ዘመን እስከዚህ ዘመን ብለን መጽሐፍ አለብን። ኢማም አህመድ ሙስሊም ስለሆነ አይደለም፣ የኢትዮጵያ ሰው ስለሆነ ነው ያን መጽሐፍ ያለብንና በዚህ መንገድ ኦውነር ሆናችሁ መጽሐፍን በተለይ ታሪክ ላይ የምትጽፉ ታሪክ ላይ የምታጠኑ ሰዎች የኦውነር ፐርስፔክቲቭ ይዛችሁ ብትሰሩ ጥሩ ነው የሚለው። አመሰግናለሁ።